አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የሸቃሎች ሚዲያ ቤተሰቦች እንደምሰነበታችሁ፣ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ውድ ቤተሰቦች በጣም ነው የምወዳችሁ፣ አመሰግናለሁ። ዛሬ በጣም የምስጠኝን አንድ ታሪክ ላቀርብላችሁ ፈልጋለሁ መሰላችሁ። እስከ ቪዲዮ መጨረሻ ድረስ እንድትከታተሉኝ በአክብሮት ጋብዛለሁ። አብራችሁን ቆዩ። የታሪክ ርዕስ ንጹህ ፍቅር ይላል። ግን ስንቶቻችን ንጹህ ፍቅር ያለን በአሁኑ ሰዓት ባለንበት ሁኔታ ማለት ነው። በአንድ ወቅት ምንም ስራ የሌለው አንድ ወንድ የባንክ ሰራተኛ የሆነችን ሴት ለማግባት ይፈልጋል። ፍራቻ ቢኖርበትም ብዙ ሰዎች ስራ ሳይኖረው ስራ ያላትን የባንክ ሰራተኛ ማግባት እንደሌለበት ይነግሩታል። የሆነ ሆኖ ግን ያገባታል፣ ይጋባሉ። ልጅቱም ደሞዟን 10% አስራት በራት በኩራት እየቀነሰች የቀረውን 110,000 ብር እንዳለ ለባሏ ትሰጠው ነበር። በየወሩ ይህን በማድረግ ትቀጥላለች። እርሱም ከተቀበለው ገንዘብ ለሚስቱ 20,000 ብር ለግል ጉዳይዋ ይሰጣታል። ከዚያም በቀረው ገንዘብ ምን ማድረግ እንዳለበት ይወስናል። ከዚህ በፊት በዚህ አይነት ሁኔታ ላለፉት 3 ዓመታት ያህል ይቆያሉ። በእነዚህ ዓመታት ያለ ምንም ችግር በደስታ ሚስቱም ተቃውሞ ሳታሰማ ይኖሩ ነበር። ጉድ! አሁን እንደዚህ አይነት ትዳር አለ? ተቀዳሚ የቤቱን ስራም አሻፈረኝ ሳትል ለ3 ዓመታት ትሰራ ነበር። ሆኖም ጓደኞቿ የቤቱን ሁሉንም ስራ መስራት ይቅርብሽ፣ ላንቺ ማሰብ አለበት እያሉ የተሳሳተ ምክር ቢሰጧትም ለተለያዩ ቃለ መጠይቆች እና ስራ ፍለጋ ከአንዱ ወደ አንዱ ሌላ አካባቢ ለመጓዝ በወር 2,000 ብር ጥቅም ላይ ያውል ነበር። በመጨረሻም በጥሩ ኩባንያ ተቀጠረ። ደሞዝ ለመነሻ የሚሆን በየወሩ 25,000 ብር ነበር። ከጥቂት ዓመታት በኋላ አዲስ ምርጥ ቆንጆ መኪና በሚሰራበት ድርጅት በኩል በማስመጣት ይገዛና ለባለቤቱ የመኪናውን ቁልፍ ሰጠ። እናም ለ3 ዓመታት ያህል እሱ በህዝብ መጓጓዣ መጓዝ ቀጠለ። ከዚያም የመጀመሪያውን የመኪና ክፍያ በመጨረሱ እንደገና ከመጀመሪያው የሚሻል ሁለተኛውን መኪና ገዝቶ የመጀመሪያውን የመኪና ቁልፍ ከእርሷ ተቀብሎ የአዲሱን መኪና ቁልፍ ለሚስቱ ሰጣት። የሚገርም ነው። ከዚያም ከጥቂት ዓመታት በኋላ ራሳቸው ቤት ውስጥ መኖር ይጀምራሉ። አንድ ቀን ሚስትየው ጥቂት ሰከንዶች አጋጣሚ ታገኛለች። እሷ በጥንቃቄ የተቀመጠውን ፋይል ስትመለከት ትኩረቷን ሳበው። እርሷም ስትከፍት የሰርግ ፎቶዋን ተመለከተች። በፋይሉ የመጀመሪያው ገጽ ላይ በጣም ቀጭንና በጣም ትንሽ ነበረች። እዚያ ሰነዶች በሙሉ ተመለከተች። የመሬት ግዢ፣ በቤት ውስጥ ያሉ ማንኛውም ሌሎች ነገሮች በሙሉ ሁሉም በእሷ የተጻፉ ደረሰኞች ነበሩ። እንደዚህ አይነት ባል አለ ግን? በመጨረሻ ገጽ ላይ ግን የእርሷ የጋብቻ ፎቶና በእርሱ የተጻፈው ማስታወሻ አየች። እንዲህ ይላል: ሚስቴ የኔ ሁሉ ነገር ናት። የዚህ ቤት ዋጋ እንኳን አይተካላትም። እርሷ በ100 ሚሊዮን ብር አላገኛትም ይላል። እንባ በአይኖቿ መካከል መንከባለል ጀምረዋል። እነዚህ ባልና ሚስት በ1997 ተጋቡ። በ3 ልጆች ተባርከዋል። እውነተኛ ፍቅር እስከ ዛሬ ድረስ ይኖራል። አሁን ወደ እርስዎ እንምጣና ለትዳር ጓደኛው ያለ እውነት እኮ ነው። አሁንስ ወደ እናንተ ልምጣና ምን አይነት ሁኔታ ላይ ናቸው ያላችሁት? ምን አይነት ትዳር ጓደኛ ያለሁት? በቃ በፍቅር ውስጥ ምን አይነት ሁኔታ ውስጥ ናቸው? እስቲ ሀሳብ አስተያየታችሁን በኮሜንት ላይ አሳውቁኝ። ከሚያነቡት ጋር ለትዳር ጓደኛው ያሉት ፍቅር አሁን ከሚያነቡት ነገር ጋር አሁን ይሄን ከምትሰሙት ነገር ጋር ምን አይነት ሁኔታ ውስጥ ነው ያላችሁት? በቃ ሊወዳደር ይችላል። አሁን ከዚህ ካሰማችሁ ታሪክ ጋር ምን አይነት ታሪክ አላችሁ? ከሚያነቡት ጋር ሊወዳደር ይችላል። አንዳችሁ ለሌላኛው የመረጣችሁበት ሁኔታ እንዴት ቢሆን እንኳን የቤቱ ምግብ ሰርቶ ቢያበላሽም ወይም ብታበዩ አሊያም የመብራት ውሃ፣ የውሃ፣ ስልክ፣ ሌሎች ክፍያ የሚከፍል ማንም ቢሆን ችግር የለውም። ሁልጊዜ ማወቅ ያለብን ሁሉም ሁኔታዎች ቋሚ አይደሉም። እውነት ነው። ሁሉም ሁኔታዎች ቋሚ አይደሉም። የሰው ልጅ ቁሳዊ ነገሮች ቋሚ አይደሉም። ግን በህይወት ውስጥ መተሳሰብ ካለ ቁሳዊ ነገሮች ቋሚ አይደሉም። ይመጣሉ፣ ይሄዳሉ። ዋናው